እግዚአብሔር በመከራችሁ ይገለጥላችሁ። እግዚአብሔር ግራ በገባችሁ ነገር ላይ ይገለጥላችሁ። ሰው አይደለም እግዚአብሔር ይገለጥላችሁ። በቃ ይሄ ነው። በቃ ተገለጠለት ይላል። ለማን? ለይስሐቅ ለስደት የተነሳ ረሃብ ውስጥ ያለው አንተ ወደ ግብፅ አትወረዳል። ተገለጠለት ይላል። ከዛስ እኔ የአባቴ የአብርሃም አምላክ ነኝ። ለአብርሃም የገባውን ቃል ኪዳን የማልኩለትን ሁሉ አጸናለሁ፣ ከአንተ ጋር እሆናለሁ። ከዛስ ወደ ግብፅ አትወረድ አትል፣ እዚሁ ተቀመጥ። የት? ረሃብ ያለበት እዚሁ ባርካለሁ፣ ታላቅ ሕዝብ አደርጋለሁ፣ ታላቅ ሰው አደርጋለሁ አለ። ክብር ለጌታ ይሁን። ሃሌሉያ ሃሌሉያ። እዚሁ ተቀመጣለሁ። ከዛስ እባርከዋለሁ፣ እጎበኛለሁ። እኔ አባቴ አብርሃም ሕጌን ትእዛዜን ጽድቄን ጠብቀዋልና አድርገዋልና እንዳልኩት ዘርን እንደ ሰማይ ከዋክብት አበዛለሁ። ከዛስ እዚሁ ተቀመጥ፣ እባርከዋለሁ አለ። ስለዚህ እግዚአብሔር በሰው መከራ ውስጥ በሰው ችግር ውስጥ ለሰው ይገለጣል። ለምሳሌ እኛ ሁላችን የተቸገረን ሰው አንፈልግም። እኛ አንፈልግም የተቸገረን ሰው፣ ምክንያቱም የተቸገረ ነው። ምን ያደርግልኛል? የተቸገረ ችግር ውስጥ ነው። ችግር ውስጥ ያለ ሰው ማንም አይፈልግም። አባቱም እናቱም ወንድሞቹም ቤተሰቡም አይፈልጉም። ውሸት ነው እንዴ? ምንም የሌለው ሰው ችግረኛ ማንም አይፈልግም። እግዚአብሔርስ ችግረኛውን ይፈልጋል። እግዚአብሔርስ የችግረኛ ወዳጅ ነው። እግዚአብሔርስ ለተጣሉ ጠባቂ ናቸው፣ ለተረሱ ጠባቂ ናቸው፣ ለተራቡ ጠባቂ። በቃ በላቸው። 5 ተኩል ነው። በቃ በላቸው። አዎ 5 ተኩል በቃ በላቸው። ስለዚህ ይሄ ረሃብ የሆነበት ምክንያት በጣም ከባድ ነገር ነው። እስኪ እናንተ አስቡ፣ በአእምሯችሁ አስቡ። በሽታ ቢሆን ሰው ይታገሳል፣ ለቅሶ ቢሆን ሰው ይታገሳል። ጊዜያዊ ነው አይደል? የሆነ ማጣት ቢሆን ሰው ሰርቶ ያገኛል። ቤት ፈርሶ ከሆነ ሰው በደቦ መጥቶ ቤት ይሰራልናል። ውሃ ከሆነ ጎርፍ ከሆነ ያልፋል። ዝናብ ከሆነ ያልፋል። አውሬ ከሆነ ሰው ተነስቶ አውሬውን ይገላል። አንዳንድ አመፀኛ አውሬ አለ ከጫካ መጥቶ ሰው ነው የሚያበላሸው። አስቡ እስኪ። ያችኛው በመላው ምድሪቷ ላይ ረሃብ ሆነ። ረሃብ ማለት ከባድ ነው አይደለም? ረሃብ ከባድ ነው አይደለም? ከባድ ችግር ነው ረሃብ። እኔ ተርቤ አውቃለሁ፣ ርቦኝ አውቃለሁ። እውነቱን ነው የምነግራችሁ። አሁን ዛሬ ፊት ለፊታችሁ የሚቆም ሰው እንዳይመስላችሁ 3 ቀን 4 ቀን ሳምንት የሚበላ ነጥቼ አውቃለሁ። እንዲህ ወንጌል ሰብካለሁ ብዬ ቆሜ መድረክ ላይ መቆም ወድቄ አውቃለሁ። ብዙ ፈተናና መከራ ውስጥ አልፌ አውቃለሁ። ስለዚህ ረሃብ ሆነ። ረሃብ ማለት በጣም ከባድ ነው። ረሃብ በጣም ማለት ይሄ ምን ረሃብ ማለት እንዲህ በጣም ሰው ለብሶ ከመራብ እንዲህ ብሎ ነው ማለት ያ ሁሉ ይቀራል። እቤት መኖራችን አባትና እናት ልጅና እናት የሚባል የለም፣ ትልቅ የለም፣ ክብር የለም፣ የተማረ ያልተማረ ድሃና ሀብታም የለም። ረሃብ ከመጣ ረሃብ አስጠልታ ነው። ረሃብ በቃ በሰው ሕይወት ታሪክ ውስጥ በጣም ከባድ እንጂ በዛች ምድር ተቀመጥ፣ ከአንተ ጋር እሆናለሁ፣ እባርካለሁ፣ እነዚህም ምድሮች ሁሉ ለአንተም ለዘርም እሰጣለሁና ለአባቴ ለአብርሃም የማልኩለትን መሐላ አጸናለሁ፣ ዘርህንም እንደ ሰማይ ከዋክብት አበዛለሁ። ከዚህ ምድሮች ሁሉ ለዘር እሰጣለሁ፣ ምድርም አሕዛብ ሁሉ በዚህ ይባረካሉ። አብርሃም ቃሌን ሰምተዋልና ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌንም ጠብቀዋልና ይላል። አንድ በጣም ከባድ ነገር ነው። በደንብ ከኔ ጋር ሀሳባቸው ከኔ ጋር አለ። ይሄ ዘመን አብርሃም የሚባል አንድ ልጅ አለው፣ ይስሐቅ የሚባል ልጅ አለው። ብዙ ነገር ስለሚሰሙ ማለት ነው፣ በአንድም በሌላም ስሙ ስለሚነሳ ይስሐቅ የሚባል ልጅ የአብርሃም ልጅ ቤተሰብ አለው፣ ወላጆች አሉ። የሰው ሀገር ሰው ነው፣ ተሰዶ እዛ ሰው ሀገር ይሆናል። እሱ የተሰደደበት ጌራር በሚባል ነገር ላይ
አብድኔ ከሚባል ንጉስ ባላቸው ሰፈር መንደር ላይ እዛ ሄዳ ሊቀመጥ ያንተ ቃል በሉስ ያንተ ድምጽ በሉስ ለነፍሴ በሉስ እረፍት ነው በሉስ ለልቤ በሉስ ደስታ ነው በሉስ ለአእምሮዬ በሉስ ሰላም ነው በሉስ ድምጻችን ጨምሩና እግዚአብሔር ሆይ በሉስ ቃል ላክልን በሉስ እግዚአብሔር ሆይ በሉስ ተናግረን በሉስ ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ከተናገረን እግዚአብሔር ቃሉን ከላከልን ለነፍሳችን ለልባችን ፈውስና ሰላም እናገኛለን። ሁላችሁ ከኔ ጋር ሁኑ። ችግር የለም። እሱ ካሜራውን እኔ ነው የሚወስደው። ያው አገልግሎት ነው የሚወስደው። የተለየ ነገር ነው። የትም አይባልም። አዳዲሶች ካላችሁ ከኔ ጋር ሁኑ። በቃ ተው ካሱ ተው በቃ ተው ቆይ አትመልሳችሁ። በቃ ዝጋ በቃ ዝጋ ቤት ወንበራም ተስጆ ወንበራም ከእኛው ከስራ ያለት የልጆች ነው አለስሽ ወይ ከግድግዳ ያው አለዛ እሺ አንድ ቀን በጣም ችግርና መከራ ውስጥ የነበረው ሰው የአብርሃም ልጅ ይስሐቅ የሚባል ሰው ነበርና እሱ ካነበብኩላችሁ በኋላ በጥቂት አካፍላችኋለሁ። ዘፍጥረት 26 ላይ ነው ቃሉ የሚገኘው። የትኛው ነው ያለው? ቀይ ጃኬት ጥቁር ቀይ ነው ይሄ የተነሳ እንደውም ቀርጫ ሶራስቲ ባና ሲያስጠልብልም አንተ ይከታ ሳለ ሰው ያልበል እስከ አለቀ ተባለ እንጂ እንኳን ለልግላት ውስጥ ምን ያመጣል? Nanti omongin ke mau yuk di lah, tidak nak. Sabar aja, sabar. Yun, sabar. Semua cuy.